ጧት ብልቱ የሚቆም ወንድ ባለጌ አይደለም ወይም ለግንኙነት ያለው ፍላጎት መጠን ስላጣ አይደለም። አንድ ወንድ ኖርማል ከሆነ ጧት ብልቱ ይቆማል። ምክንያቶች አሉት። አንደኛ በትክክል ስትረስ የሌለው እንቅልፍ ከተኛ ፓራሲምፓቴቲክ የምንለው ነርቭ ወይም ሬስት እና ዳይጀስት የሚያደርገው ወይም እረፍት የሚሰጠው የሰውነታችን ነርቨስ ሲስተም አክቲቬት ያደርጋል። በዛ ጊዜ ብልት ይቆማል ማለት ነው። ሁለተኛ ደግሞ በእንቅልፍ ጊዜ ናይትሪክ ኦክሳይድ የሚባል ኮምፓውንድ ይለቀቃል። ያ ናይትሪክ ኦክሳይድ የብልት አካባቢ ያሉትን ደም ስሮች የማስፋት ባህሪ ያለው፣ ስለዚህ ብልታቸው ይቆማል ማለት ነው። ሶስተኛ ደግሞ ቴስቶስትሮን ሌቭል ስፓይክ የሚያደርግበት ጊዜ አለ። በተለይ ደግሞ ጠዋት 11 ሰዓት እስከ ጠዋት 3 ሰዓት ድረስ ባለው ሰዓት ላይ ቴስቶስትሮን ሌቭላቸው በጣም ሀይ ስለሚሆን ብልታቸው ይቆማል ማለት ነው። በተለያየ ምክንያት ደግሞ የቀኑ ስትረስ ስለማይኖራቸውና እረፍት ስለሚያገኙ ብልታቸው ይቆማል ነው። አንድ ወንድ ጠዋት ብልቱ ከቆመ ብዙ አይነት ነገሮች ኖርማል እንደሆኑ ሊያሳየን ይችላል። የሆርሞን ሌቭሉ በተለይ ደግሞ ቴስቶስትሮን ሌቭሉ አነስተኛ እንዳልሆነ፣ ፕሮላክቲን ሌቭሉ ከፍተኛ እንዳልሆነና ሌሎች ሆርሞኑ በጣም ኖርማል እንደሆኑ ያሳየናል። ሁለተኛ ደግሞ ብልቱ አካባቢ ያሉት ደም ስሮች ኖርማል እንደሆኑ ይነግረናል። ለምሳሌ መስፋት ባለባቸው ጊዜ ይሰፋሉ፣ መጥበብ ባለባቸው ጊዜ ይጠባሉ እና ማንኛውም አይነት የደፈናቸውም ወይም ብሎክ ያደረጋቸው ነገር የለም ማለት ነው። ሶስተኛ ደግሞ ነርቭ ላይ ችግር የለውም ማለት ነው። እነዚህ ነገሮች ኖርማል ከሆኑ አንድ ወንድ በሳምንት ከ3 እስከ 5 ቀን ጠዋት ላይ ብልቱ ቆሞ ነው የሚነሳው ማለት ነው። ግን ማንኛውም አይነት ቴስቶስትሮን ያነሰ ወይም ፕሮላክቲን ከፍ ብሎ ሌሎች ሆርሞኖች የተዛቡ ካሉ፣ ነርቭ ላይ ችግር ካለ፣ ደም ስር ላይ ችግር ካለ እና ሌሎች ነገሮች ካሉ ጠዋት ብልት አለመቆም ችግር ሊፈጠርበት ይችላል ማለት ነው። ስለዚህ ጠዋት ብልታችሁ የመቆም አይነት ባህሪ ከሌለው ወይም ደግሞ ጠዋት የሚቆሙበት ጊዜያቶች በጣም እየቀነሱ ከመጡ ለሆነ አይነት ችግር ምልክት ሊሆን ስለሚችል መታችሁ መታየት አለባችሁ ማለት ነው። ማንኛውም አይነት በስንፈተ ወሲብ ምክንያት ያላችሁን ጥያቄ ለመጠየቅ ወይም ለመታከም ቀጠሮ ለማስያዝ ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ጠዋት ብልት ሲቆም ወዲያውኑ ግንኙነት ማድረግ ያስፈልጋል ወይ? አለማድረግ ደግሞ የስንፈተ ወሲብ አይነት ምልክቶች ያመጣል ወይ? አንድ ወንድ ጠዋት ላይ ብልቱ ይቆማል ኖርማል ከሆነ ማለት ነው። በተለይ ደግሞ በሳምንት ከ3 ቀን እስከ 5 ቀን ድረስ የሚፈጠረው ከሌሊት 9 ሰዓት እስከ 11 ሰዓት ድረስ ቴስቶስትሮን የሚባለው ሆርሞን ስፓይክ ስለሚያደርግ አንድ ወንድ ላይ ጠዋት ላይ ብልቱ ቆሞ ሊነሳ ይችላል። ሁለተኛ ደግሞ ሬስት ያደርጋል፣ ሪላክስ ያደርጋል፣ የቀኑ ጭንቀት አይኖርበትም። ስለዚህ በተለይ ደግሞ ተኝቶ ካደረ ጠዋት ብልት ይቆማል ማለት ነው። ሶስተኛ ደግሞ ማታ ግንኙነት አድርጎ ከነበረ ያ ወንድ ብልቱ ይቆማል። በተለይ ደግሞ ሪፍራክተሪ ፔሪድ የሚባለው ወይም አንድ ወንድ ከሁለት ግንኙነቶች መካከል ያለው ጋፕ ራቅ ያለ ከሆነ ማታ ግንኙነት አድርጎ ሁለተኛ ዙር መድገም የሚፈልገው ጠዋት ሊሆን ይችላል። እነዚህ ሁሉ ምልክቶች የጤነኝነት ምልክት ነው። ግን ይሄ ነገር ተፈጠረ ማለት ጠዋት ላይ ያ ወንድ ግንኙነት ግዴታ ማድረግ አለበት ማለት አይደለም። ችግር የለውም። ግንኙነት ማድረግ ከፈለጋችሁ ግንኙነት ማድረግ ትችላላችሁ። ካልሆነ ግን በግለ ወሲብ ወይም በሌሎች ምክንያቶች ያ ነገር ችግር ያመጣብኛል ብላችሁ ራሳችሁን ማርካት አይነት ደረጃ ከደረሳችሁ እንደውም ራሱ መርካት ነው ችግር እየፈጠረ ያለው። ጠዋት ብልት ከቆመ በኋላ ስፓይክ ያደረገው ቴስቶስትሮን እስቲ ወርድ ድረስ ትንሽ ሊቆይ ይችላል። እሱ ነገር ታግሶ ማስቆየት ነው። ካልሆነ ደግሞ የተለያዩ አይነት ኤክሰርሳይዞች ምናምን አድርጎ ወደ ቀናችሁ መመለስ ነው። ራሱ ይወርዳል ማለት ነው። ስንፈተ ወሲብ የሚመጡበት ብዙ አይነት ምክንያቶች አሉ። የሆርሞን መዛባት፣ የደም ስርና የነርቭ ችግሮች፣ የሳይኮሎጂ ነገሮች ናቸው እንጂ ጠዋት ብልት መቆም ላይ አክት ስላላደረጋችሁ አይደለም። ማንኛውም አይነት ስንፈተ ወሲብ ቶሎ መጨረስ፣ የብልት አለመቆም ችግር፣ ሌሎች ነገሮች ካጋጠማችሁ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዛችሁ መታከም ትችላላችሁ።